ሰዎች በላይ መሞታቸው ተነገረ። በኬንያ ምዕራብ ስምጥ ሸለቆ ክልል በተከሰተው የመሬት መንሸራተት ቢያንስ 21 ሰዎች ሲሞቱ 30 ሰዎች እስካሁን ድረስ አልተገኙም ተብሏል። ሌሎች 30 ሰዎች ደግሞ ከባድ ጉዳት ደርሶባቸው ሕክምና ለማግኘት ወደ ሆስፒታል መውሰዳቸው ተነግሯል። የመሬት መንሸራተቱ የተከሰተው በሞንሶን ወቅት ከቀጠለው ከፍተኛ ዝናብ በኋላ ቅዳሜ ጠዋት በቼንሶጋች አካባቢ ተዳፋት ላይ ነው ተብሏል። የአካባቢ አስተዳደር ከመሬት መንሸራተቱ ጋር ተያይዞ ከ1000 በላይ ቤቶች መውደማቸውን አስታውቋል። የኤልጌዮ ማራክዌት ካውንስል ፖሊስ አዛዥ የሆኑት ፒተር እንደገለጹት እስካሁን ድረስ 19 ሰዎች ሕይወት ማውጣታቸውን ተናግሯል ሲል የሀገሪቱ መገናኛ ብዙሃን ዘግቧል። በመቀጠል ኤርትራ ከኢትዮጵያ የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ዛሬ አስታወቀ። ተጽዕኖ ፈጣሪ አገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ